ታሪክ እናጣለን። እንግዳችን እንኳን ደህና መጣሽ። ስምሽን እንተዋወቅና ምን ልትፈልጊ እንደመጣሽ እስኪ ንገሪኝ። ስሜ ሳራ ዳንኤል ይባላል። ፈልጌ የመጣሁት ሄደሽ የራሴ ነው። አባቴን በስም አውቀዋለሁ። እናቴን ግን ስሟንም አላውቃትም። እንደተነገረኝ ከሆነ አባቴ ነው የስምንት ወር እያንዳንዱ ልጅ ይሆናለሁ። ሰው ቤት አደራ ነገ መጥቼ ወስዳታለሁ እናቷ ጥላብኝ እሄዳለሁ ብሎ ነው ያስቀምጠኝ እና በቃ ስሙ ዳንኤል አበበ እንደሆነ ብቻ ነው የማውቀው። ያም እየተነገረኝ ያለኩት ያለኝ መረጃ ያው ስሙና በፊት ይሰራ የነበረው ህንፃ ኮንስትራክሽን የሚባል መስሪያ ቤት በፋሲካ አካባቢ እና እኔን አስቀምጦኝ ሄደው እዛ አካባቢ ነው 54 ቀበሌ 54 ሰፈር ማለት ነው። የት አካባቢ ማለት ነው? ንፋስ ትምህርት ቤት ወደፊት ሼልዲፕ እዛ አካባቢ ነው አስቀምጦኝ ሄደው። አላውቀውም። ስሙ ዳንኤል አበበ እንደሆነ ብቻ ነው የተነገረኝ። እናቴን ከነም አላውቃት ስሟንም አላውቀውም እና አባቴን ልፈልግ ነው። ያው አባቴን ካገኘሁት ምናልባት እናቴን ማግኘት ከቻልኩ የሚል ማለት ነው። ያሳደጉሽ አባትሽ አስቀምጦሽ የነበሩት ሰዎች ናቸው ያሳደጉሽ? አዎ እነሱ ናቸው ያሳደጉ እና ነገ መጥቼ ወስዳታለሁ አደራ። ሌላ ማስቀመጥበት ቦታ ስለሌለኝ ነው። ካስቀመጠኝ ሰዎች ጋር ዝምድና ምናምን የለውም። ዝም ብሎ የተውውቅ የለም የእግዚአብሔር ሰላምታ ምናምን እና ስለጨነቀው ወይም መውሰጃ ስለጠፋው ግራ ስለገባው ሊሆን ይችላል ብዬ ገምታለሁ። ነገ እመጣለሁ ብሎ ነው በቃ ጥሎብኝ ሄደው ነው የምትለኝ የነበረው እና አሁን ያሳደገችን ሴትዮ በሕይወት የለችም። 92 ላይ ነው የሞተችው። ማን ናቸው ያሳደጉሽ? ያሳደገችኝ አልጠለቀላቸው ትባላለች። እዛው አካባቢ ነዋሪ ናት። ንፋስ ስልክ አሁን ዲፖ ሼልዲፖ ፊት ለፊት ማለት ነው። በቃ እና እኔ ኮምፓሽን ያሳደገኝ በቃ ምንም መረጃ የለኝም። የሆነ ጊዜ ለብቻ መቂ የሚባል አባል ማት አለ። መቂ የሚባል ሀገር የሆኑ ሰውዬ ናቸው እንደዚህ አባሱ አውቀዋለሁ ምናምን በሚል እንትን ብለው መቂ ሀገር አባል ማት አለ እዛ ይሰራል ይቺና ፈልጌው ብለዋሉ። አገሩንም አላውቀውም ግን ተነስቼ ሄድኩኝ። መቂ እዛ የተባለ መስሪያ ቤት ሄድኩ። ዳንኤል ልጅ ነሽ ነገርም ትመስያለሽ እሱ ምናምን አለኝ እና ሰውዬው አሁን ዳንኤል ከዚህ ወጥተው ወደ እንቁላል ፋብሪካ የሚባል ሰፈር ሄደዋል ምናምን አለኝ እና እልክ ያዘኝ። ተናደድኩኝ። ታውቃለህ ይሄን ያህል ዓመት እዚህ ቁጭ ብለው ለምንድን ነው እንዳስቀመጠኝ ያውቃል። ለምን አልፈለገኝም ብዬ የሆነ ከራሴ ጋር እንትን ሆንኩኝ። እንቁላል ፋብሪካ ደግሞ አዲስ አበባ ውስጥ እንደሆነ ሰምቻለሁ። እዚህ ቦታ ላይ ሆኖ ቢያንስ የት እንዳደረገኝ ያውቃል። የሰው ልጅ ነኝ። ይዞሽ ያለት በጣም ከባድ ነው። ቤተሰብ ማጣት ማለት ብዙ ነገር ነው የሚያጎልብህ። አብሶ እናት ናት። በጣም የሚገባው ሴት ልጅ ሆነ እናት ማለት የለብህም። ሳላውቃትም ትናንቅ አባቴ ቢያንስ የት እንዳስቀመጠኝ ያውቃል። ልጄ ምን ሆናለች? እንዴት እየሆነች ነው? እንዴት ነው የምኖረው? እንኳን ብሎ በስቶ ነነጋው የኔ ነገር መቼ እንደሚደርስ ያናፍቀኝ። ለእኔ ነገር በጣም ርቆብኝ እስከዛሬ ልጆች አሉኝ። አሁን 5 ዓመት እያለኝ እናቴ የኔና ያንቺ በረንት አላት። ስሟን እኮ አላውቀውም። ከእኔ ነው ሞተው በሚሆን እኮ ከውስጥ ይወጣልና ቤተሰቦች ሞተዋል ብለህ አንደኛ እምነት እናገራለሁ። እኔ ግን ምናምን ሆንም አልኩ እና በጣም የሚከፋል። በጣም ከሚባለው በላይ በዓል በመጣ ቁጥር ይከፋል። ወልደህ ስትተኛ በጣም ያማል እና በቃ አላውቅም
እናቴ ባረካት እወዳታለሁ። የምንወደድ የሰው ልጅ በሌላ ሰው ይጠራል። አባት ምንም አይደለም፣ በስም በሌላ ትጠራል። እናት በጣም ከባድ እናት መቼ ሞትሽ ነግሬሻለሁ። ልብሽ ይደነግጣል ስትይ አይዞሽ በጣም ከባድ ነገር ነው። ግን ምናልባት Stay soft with 100 days of freshness. Our new 3D technology locks in fragrance and neutralizes malodor. ያሳደጉሽ ሰዎች ወይም አባትሽ አስቀምጦ አንቺን አስቀምጦ ቦታ ስለ አባትሽ ስም የነገሩሽ እነሱ ናቸው ሊሆኑ ስለ እናትሽ ምን ለምን አልነገሩሽም? እሱም ድንገት ነው የመጣው እና ጥላብኝ ሄዳ ነው እናቷ ነገ መጥቼ ወስዳታለሁ ብሎ ጥሎብኝ ሄዶ ነው የምትለኝ። የምር ነው ማለት ሞክሬያለሁ። ጉግል ላይም ፌስቡክ ላይም ዳንኤል አበበ ላይ ስትጽፊ በጣም ብዙ ነው ይመጣልሽ። የትኛው ነው አታውቂውም? እኔ ፌስቡክ አሁን ሳራ ዳንኤል አበበ ነው የሚለው። ምናልባት አጋጣሚ እንትን ካለ ከጠቀመኝ ብዬ ማለት ነው። ግን ምንም ነገር የለም። ቢያንስ አያት ምንም አላውቅም። ስምሽን ያሳደጉሽ ከመጣሽ ወይስ እሱ መጀመሪያ ነው? አላውቅም። ሳራ ዳንኤል አበበ እንደሆንኩ ነው የማውቀው። ለአባትሽ የምትነግሪው ለአባትሽ የምትነግሪያቸው ነገር አለ? ሴት ነኝ እና ሴት ማለት የሌለብኝም ነገሮች ሁሉ አሉ። ብቻ እስከመሞት ድረስ ወደ እናቴ ነገር እስከሞት ድረስ እናቴ በወቅምን ስለዋንተን ሳገኝ ብቻ ነው ቢያንስ ስሟን አመሰግነው። በዚህ ልጅ የሚገቡ ፈተናዎች ያሳልፋሉ። ግን እግዚአብሔር ይመስገን ዛሬ ምንም አይደለም። ከዚህ በኋላ ያለው ህይወት ይበልጣል። እባክህ በሀዘን እንጂ በደስታ በሀዘን ቀርቶብኝ በደስታ ላልቅስ። የሀዘንብኝ ይቁመው ነገ የጠበቀኝ አባት እስካሁን ማድረሽ የለ እስካሁን መጥተሽ ብዙ ነገር አልኩሽ። እዚህ ጋር ደርሰሻል እኮ አይደለ? ከዚህ በኋላ ያለው ከእስካሁን አይከብድም። ያለ ምክንያት ደግሞ እዚህ ጋር መጣሽ። አይዞሽ ልዩ ሰጥተውሻል። እዚህ ጋር ደርሰሻል። ብዙ ነገር አልፈሻል እና ምናልባት ከዚህ በኋላ ታሪክ ይቀየር ይሆናል። ብዙ ነገር ሲሆን እዚህ ጋር አይተናል። በጣም ብዙ ነገር አይሆንም የምንለው ነገር ሲሆን አይተናል ከረጅም ዓመታት በኋላ እና ያንቺም አሁን ጊዜሽ ስለደረሰ ይሆናል እዚህ የመጣሽ። አይዞሽ ዛሬ አታልቅሽ። እግዚአብሔር አይለምንሽ። በጣም ከባድ ነገር ነው። ፎቶ ኖሮ ተፈላጊ መፈለግ አንድ ነገር ነው። ተፈላጊነት እንዳለ ጥቆማ ደርሶ መፈለግ ሌላ ነገር ነው። የሳራ ግን ታሪክ በጣም ይለያል። አባቷን ብቻ ነው የምታውቀው፣ ያው ስም ብቻ ነው የምታውቀው። ስለዚህ እናቷን ስሟንም ማንነቷን አታውቅም። አባትን ማግኘት ማለት እናትን ማግኘት ነው። ለእሷ በጣም ትልቅ ነገር ነው እና ፕሮግራም በተለይ አባት አንተን ያለሃት በጣም